ቢዝነስ በሚሰራበት ጊዜ አንዱ ወሳኝ ነገር ያለንበትን ኢንዱስትሪ ጠንቅቀን ማወቅ ነው። ኢንዱስትሪ ማለት ዘርፍ የምንለው ማለት ነው። ያለንበትን የቢዝነስ ዘርፍ ጠንቅቀን ካወቅን በቢዝነስ ውስጥ ስኬታማ የመሆን እድላችን እጅግ በጣም ከፍተኛ ነው የሚሆነው። ታዲያ ይህንን የሚያሳየን አንድ ሞዴል አለ። ይህም የፖርተርስ 5 ፎርስስ ሞዴል የሚባል ነው። ይህ ሞዴል 5 የአንድን ተቋም በአንድ ኢንዱስትሪ ወይ ደግሞ ዘርፍ ላይ ለመሰማራት ውሳኔ እንዲያስተላልፍ የሚያደርጉ ነጥቦች ወይ ደግሞ ኃይሎችን ነው የሚጠቅሰው። ስለዚህ እነዚህን አንድ በአንድ እንመለከታለን። የዩቲዩብ ፔጃችንን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ወደ ነጥቦቹ እንቀጥላለን ማለት ነው። የመጀመሪያው ትሬት ኦፍ ኒው ኢንተራንትስ የሚል ነው። ይህ ማለት ወደ ምንገባበት ወይ ደግሞ ወዳለንበት ዘርፍ ሰዎች በቀላሉ መግባት ይችላሉ ወይንም አይችሉም የሚል ነው። ያ ማለት ለምሳሌ አንድ ሰው የሆነ ቦታ ላይ ቢዝነስ ተከፈተ። ያ ሰው የሚያዋጣው ከሆነ አጠገቡ መሰል ቢዝነሶች ቶሎ ይከፈታሉ። ያ ነገር የዛን ሰውዬ የመሸጥ አቅም አዳክሞ ቢዝነሱን በጊዜ ሂደት ይገለዋል ማለት ነው። አንድ ቢዝነስ ዘርፍ ላይ ሰዎች በሚገቡበት ጊዜ ይህንን የቢዝነስ ዘርፍ ሰዎች በቀላሉ ይገቡበታል ወይንም አይገቡበትም የሚለውን ነገር ማወቅ አለብን። ብዙ ጊዜ መምረጥ ያለብን ሰዎች በቀላሉ የማይገቡበት፣ በቀላሉ የማይኮረጅ ወይም ደግሞ አቅም እንዲወስናቸው የሚያደርግ ስኪል የሚጠይቁ ነገሮች ላይ መግባት ነው የሚጠበቅብን ማለት ነው። ለምሳሌ ተቋሞች እንዳይገቡ የሚከለክሉ ነገሮች ተጠቅሷል። ኢኮኖሚ ኦፍ ስኬል ወይ ደግሞ በብዛት በማቅረብ ከዛ ላይ ትርፍን ማግኘት። ያ ማለት እንግዲህ ኢኮኖሚ ኦፍ ስኬል ስንል በብዛት ስናቀርብ እያንዳንዱ ኤክስፔንስ በዩኒት ፕራይስ ላይ ስለሚያርፍ ስንሸጥም ቀንሰን ነው የምንሸጠው። አቅም የሌለው ሰው ግን እንደዚህ የማድረግ አቅም አይኖረውም ማለት ነው። ሌላኛው ብራንድ ሎያሊቲ ነው። ጥሩ ብራንድ ካለን አጠገባችን 1000 ቢዝነሶችን ቢከፈቱ ያንን ብራንድ መነቅነቅ ይቸገራሉ ማለት ነው። ለምሳሌ ቶሞካ ጎን ሄጄ ማኪያቶ ቤት ብከፍት በቀላሉ የኔ ማኪያቶ ቤት አይለመድም። because ቶሞካ ኦልሬዲ ጥሩ የሆነ ብራንድ ስለገነባ ማለት ነው። ስለዚህ እነዚህ እንደዚህ አይነት ነገሮችን በማወቅ ወይ ደግሞ የምንሰራው ነገር በቀላሉ ሰዎች የማይኮረጇቸው ነገሮች አሉ። በጣም ብዙ አይነት ነገሮች አሉ። ኳሊቲ፣ ከስተመር ሰፖርት፣ እነዚህ ነገሮችን እኛ ጥሩ አድርገን የምናቀርብ ከሆነና ሌሎች ደግሞ ያንን ማድረግ እንዳይችሉ የሚያደርጉ ነገሮችን መምረጥ ይጠበቅብናል ማለት ነው። ሁለተኛው የፖርተርስ 5 ፎርስስ ሞዴል ባርጌኒንግ ፓወር ኦፍ ባየርስ የምንለው ነው። ያ ማለት ገዢዎች ከኛ ውጪ ብዙ አማራጭ አላቸው ወይ ነው። ብዙ ጊዜ ገዢዎች ብዙ አማራጭ ካላቸው እኛ ትንሽ ሳንቲም እንኳን ስንጨምርባቸው እኛን ጥለው ወደ ሌሎች በመሄድ ይገዛሉ። ስለዚህ እኛ ላይ ተጽዕኖ የመፍጠር ወይ ደግሞ የገዢዎች በእኛ ላይ ተጽዕኖ የመፍጠር አቅም ነው ባርጌኒንግ ፓወር ኦፍ ባየርስ ተብሎ የሚጠራው ማለት ነው። ስለዚህ የምንገባበት ዘርፍ ላይ እኛ በሚያዋጣን ነው እንጂ መሸጥ ያለብን። ገዢዎች እኛ ላይ ተጽዕኖ አሳድረው መሸጥ ስለሌለባቸው ምን ያክል እንደኛ አይነት ምርት የሚያቀርቡ የኛን ምርት ከኛ ቀንሶ የሚሸጡ ሰዎች በአካባቢው ላይ አሉ የሚለውን ነገር በደንብ መዳሰስና ማወቅ ይጠበቅብናል ማለት ነው። ሶስተኛው ነጥብ ባርጌኒንግ ፓወር ኦፍ ሰፕላየርስ ወይ ደግሞ የአቅራቢዎች ተጽዕኖ የማሳደር አቅም ወይንም ኃይል። ያ ማለት እኛ የምንሸጠው ወይ ደግሞ የምንሸጠው አገልግሎት ሊሆን ይችላል ወይ ደግሞ ኮሞዲቲ ሊሆን ይችላል ወይ ደግሞ ጥሬ ዕቃ ሊሆን ይችላል። ይሄን ነገር ሌሎች የኛ አቅራቢዎች ምን ያክል እኛ ላይ ተጽዕኖ ማሳደር ይችላሉ ነው። ለምሳሌ ለኛ ሰፕላይ የሚያደርገው አንድ ምሳሌ ልውሰድና የሆነ ሸቀጥ ሱቅ አለኝ ልበል። ያንን ሸቀጥ ሱቅ በሚሸጥበት ጊዜ ለኔ የሚያቀርቡ አከፋፋዮች አንዳንዴ ዋጋ ይጨምራሉ፣ የራሳቸውን ጥቅም በማየት ማለት ነው። አንዳንዴ ዝቅ ያደርጋሉ። እነሱ ዋጋ ሲጨምሩ እኔም እዚህ ጋር መጨመር ይጠበቅብኛል ማለት ነው። ስለዚህ እነዚህ ሰዎች እኔ ላይ ምን ያክል ተጽዕኖ ማሳደር ይችላሉ? ምናልባት እነሱ ጋር ከጨመረ ሌሎች አማራጮችን የማይበት መንገድ አለ ወይ የሚለውን ነገር በአግባቡ መገንዘብና ማየት ይጠበቅብናል ማለት ነው። አራተኛው ፎርስ የምንለው ትሬት ኦፍ ሰብስቲቲዩት ፕሮዳክትስ ነው። ያ ማለት የኛ ምርት ጋር ተመሳሳይ ያልሆኑ ግን የኛ ምርት ወይንም አገልግሎት መተካት የሚችሉ ነገሮች በቀላሉ ይፈጠራሉ ወይ ነው። ያ ማለት ለምሳሌ ቡና ብንወስድ ሰዎች የማሽን ቡና በጣም ሲወደድባቸው የጀበና ቡና ሄደው መጠጣት ወይ ደግሞ
ቡና ሲወደድባት ሻይ መጠጣት፣ ለስላሳ ሲወደድባቸው ሌሎች ከረሜላ ምናምን በማድረግ ማለፍ የሚችሉበት መንገድ ማለት ነው። የኛን ምርት አይነት ያልሆነ ግን የኛን ምርት ተክቶ ሰዎች መጠቀም የሚችሏቸው። ለምሳሌ ቲማቲም በጣም በሚጨምርበት ጊዜ የታሸጉትን ሰዎች ይጠቀማሉ አይደለም? እንደሱ አይነት ነገሮች ማለት ነው። በቀላሉ እኛ የምናቀርበው ሰርቪስ ላይ መምጣት ይችላሉ ወይ፣ እንደሱ ስጋት አለብን ወይ የሚለውን በደንብ ማጥናት ይጠበቅብናል። የመጨረሻው የኢንቴንሲቲ ኦፍ ራይቫለሪ አሞንግ ኮምፒቲንግ ፈርምስ። በእኛ ዘርፍ ውስጥ ውድድሩ ምን ይመስላል? ብዙ ተወዳዳሪዎች አሉ ወይንስ ጥቂት ተወዳዳሪዎች ናቸው? ብዙ ተወዳዳሪዎች ካሉ ያው ከባድ ነው የሚሆነው፣ ቀላል አይሆንም መሸጥ ማለት ነው። ቢኮዝ ብዙ ተወዳዳሪዎች ሲኖሩ ሁሉም ሸጦ መሄድ ስለሚፈልግ አንዱ ዋጋ ይቀንሳል፣ አንዱ ጥሩ ከስተመር ሰፖርት ይሰጣል፣ አንዱ ደግሞ በሌላ መልክ ስማችንን እያጠፋ ሊሸጥ ይችላል። ብዙ አይነት ነገሮች ገበያ ላይ ሊያጋጥሙን ይችላሉ። ስለዚህ የምንገባበት ዘርፍ እንዴት ነው? ገበያ ውስጥ ያለው ራይቫለሪ ወይ ደግሞ ተቀናቃኝነት ስሜት ምን ይመስላል? ብዙ ተቀናቃኞች ካሉ እኛ ጠንካራ አቅም ከሌለን፣ ጠንካራ ፋይናንስ፣ ጠንካራ ከስተመር ሰፖርት፣ ጠንካራ ብራንድ ከሌለን ወደ እንደዚህ ዘርፎች ከመግባት ብንቆጠብ የሚለውን ነገር ያስረዳል ማለት ነው። ስለዚህ እነዚህን የፋይቭ ፎርስስ ሞዴል በአግባቡ አናላይዝ ካደረግን ወደ አንድ ቢዝነስ ዘለን ዘው ብለን አንገባም፣ ለኪሳራ አንጋለጥም ማለት ነው። አመሰግናለሁ።